ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የኮሪያ ፊልም ኦልዌይስ ይሰኛል። ይህ ፊልም አብረን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ታሪኩ የሚጀምረው ጃንግ የተባለ ወጣት በሳውዝ ኮሪያ ትናንሽ የቀን ስራዎችን እየሰራ ነው። ዛሬ ግን በአንድ ሽማግሌ ፋንታ የጥበቃ ስራ ሊሰራ ተመድበዋል። ሽማግሌው ሰውዬ ቀይሮ ስራ ላይ ተቀምጦ እያለ ሰማይራ መጥታ ከጎኑ ትቀመጣለች። ጃንግ ማን እንደሆነች ስላላወቀ ግራ ተጋብቶ ይጠይቃታል። እሷም ከልጅነቷ ማየት እንደማትችልና ሽማግሌው ሰውዬ አያቷ እንደሆነ ትነግረዋለች። ሁሌ የመጣች እሱ ጋር እንደምትቀመጥና ቲቪ እንደምታዳምጥ ትነግረውና ጃንግ ከከተማ እንደወጡ ይነግራታል። ሰማይራ የደበረው ስለመሰላት ለመሄድ ትወጣለች። ጃንግ ዝናብ እንዳለ ስላየ ገብታ እሱ ጋር እንድትቆይ ያደርጋታል። ሰማይራ ቲቪ ያየች ጃንግ በአግራሞት ያያታል። እሱ ሁሉ ነገር እያለው ደስተኛ ለመሆኑና እሷ ማየት ሳትችል ደስተኛ መሆኗና ቁንጅናዋ ማይቶ ይገረማል። ቀጥሎ ጃንግ ቦክስ ማሰልጠኛ ሄዶ አሰልጣኙን ይቅርታ ሲጠይቅ እናያለን። አሰልጣኙም እንደ ልጄ ነበር የማየህ፣ ቦክስ እንደዚህ ጥልኸው እንደምትሄድ አላውቅም ነበር ይለውና ሌሎች ቦክሰኞች ጋር ወስዶ ያስተዋውቀዋል። እዛ የነበሩ ቦክሰኞችም እንፋለም ይሉታል። እሱ ግን አልፈለገም። አሰልጣኙ ቢለውም ጃንግ ምንም ሳይናገር ይቅርታ ጠይቆ ይወጣል። ቀጥለን ሰማይራ እሱ ጋር ተቀምጣ እናያለን። አያቷ ስራውን ስላቋረጡ ጃንግ በቋሚነት እየሰራ ነው። ሰማይራ ቲቪ ያየች ያለች የጃንግ ጫማ በጣም የቆሸሸና ለረጅም ጊዜ ሳይቀየር የለበሰው ስለነበር ይሸታትና መስኮት እንዲከፍት ትነግረዋለች። ቲቪ አይታ ከጨረሰች በኋላ ጃንግን እጇን ዘርግታ ትሰናበተዋለች። ጃንግን እጁ እየፈራ ይዘረጋና ቻው ይላታል። ሰማይራ እጁ ጠንካራ መሆኑ ስለተሰማት ምን እንደሚሰራ ትጠይቀዋለች። ጃንግ ግን መልስ ሳይሰጣት ዝም ይላል። በሚቀጥለው ቀን ተመልሳ ለማየት መጥታ አብረው ተቀምጠው እያለ አዲስ ጫማ እንደገዛ እናያለን። ሰማይራ ስለሸተታት ዛሬ አዲስ ጫማ ገዝተሃል ትለዋለች። እሱም ዋሽቶ የቆየ ነው ይላታል። ቀጥላ ቲቪ ላይ ያለው አክተር ምን አይነት ልብስ እንደለበሰ ትጠይቀዋለች። ሙሉ ድራማው እስኪያልቅ ማብራሪያ እየነገራት ያመሻል። ጃንግ ይህን ያህል ያወራው ለመጀመሪያ ጊዜ ነበር። ሰማይራ ለመሄድ መንገድ ስትጀምር ለጥቂት ከመኪና አደጋ ትተርፋለች። ከወደቀችበት የተሰባበረ ጠርሙስ ስለነበር እግሯ ይወጋታል። ጃንግ እየሮጠ መጥቶ ከወደቀችበት አንስቶ ሕክምና ይወስዳትና ተመልሰው እየመጡ እያሉ እግሯ መንገድ ላይ ለመሄድ ያስቸግራታል። ጃንግ ከጀርባው ተሸክሞ ሊያደርሳት እንደሚችል ይነግራታል። እሷም በኋላ እንዳይቆጭህ ትለዋለች። እሱም ችግር የለውም በማለት አዝሏት ቤቱ አካባቢ ሲደርስ ወደ ቤቷ የሚወስደውን ደረጃ ካየ በኋላ ለምን ይቆጫል እንዳለችው ይገባዋል። ሆኖም እንደምንም ብሎ ደረጃው ይወጣል። ሰማይራ እየሳቀች የኮንሰርት መግቢያ ትኬት እየሰጠችው ከጓደኞች ጋር ሄድና ኮንሰርት ግባ ትለዋለች። ጃንግ ጓደኛ እንደሌለው ይነግራትና አብረን እንሄዳለን ትለዋለች። ጃንግ ፊትም ለመጀመሪያ ጊዜ ደስታ እናያለን። ሰማይራ ቤት ውስጥ ሆና ስለ ጃንግ እያሰበች እሱም መንገድ ላይ ደስተኛ ሆኖ እየሄደ እናያለን። በሚቀጥለው ቀን ጃንግ ቤቷ ይሄዳል። ሰማይራ ጸጉሯ አዲስ ስታይል ተሰርታ ትጠብቀዋለች። ኮንሰርት አብረው አይተው ማታ አብረው እራት እየበሉ እያሉ ስለ ባለፈው ህይወት ንገረኝ ትለዋለች። ጃንግ በጣም ይናደድና አይመለከትሽም ይላታል። ሰማይራ ምንም ባትልም በተናገረው እንደደበራት ስለገባው ተከትሏት እስከ ቤቷ ይሄድና ለንግግሩ ይቅርታ ጠይቆ ጎበዝ ቦክሰኛ እንደነበር ይነግራታል። ያኔ ብዙ መጥፎ ስራ ሰርቻለሁ፣ አሁን ግን የተሻለ ሰው ሆኛለሁ ይላታል። ሰማይራ ምንም ሳትናገር ትገባለች። ከትንሽ ቀናት በኋላ የድሮ አሰልጣኙ መጥቶ ያገኘውና ሁለተኛ ተመልሶ ቦክሲንግ እንዲጀምር ይጠይቀዋል። ጃንግ ፈቃደኛ ሳይሆን ይቀርና ለምን እንደተወው ያስረዳቸዋል። ያለፉት 4 ዓመታት በእስር ያሳለፈበት ምክንያት ቦክስን ትቶ ከሰዎች ጋር ተቀጥሮ ሰዎች በማስፈራራት ብር ሲሰበስብና ሲገድል እንደነበር ነግሮ ተመልሶ ወደዛ ህይወት መግባት እንደማይፈልግ ይነግራቸዋል። ቀጥለን ሰማይራ ቤት የሥራ አለቃዋ መጥቶ እናያለን። ይህ ሰው ሁሌም ትንኮሳ በማድረግ የሚያስጨንቃት ሰው ነው። ዛሬም ቤቷ ውስጥ ገብቶ ሰማይራን ለማስገደድ ይሞክራል። ሰማይራ ብጮህም ሰሚ አልነበረም። በዚህ ጊዜ ጃንግ ድንገት ይመጣና በጣም ተቆጥቶ አሰቃቂ በሆነ መንገድ ይመታዋል። እንደውም ሰማይራ ባታስቆመው ይገለው ነበር። አሁን አለቃዋ ጋር መስራት ስለማትችል በጣም ታዝናለች። ጃንግ አሁንም ተመልሳ እዛ መስራት እንደምትፈልግ ይጠይቃታል። እሷም ሌላ አማራጭ እንደሌላትና ስራው ካጣች መኖር እንደማትችል ትነግረዋለች። እሱም እኔ እጠብቅሻለሁ ይላታል። ነገር ግን ሰማይራ ሸክም ሆና መኖር አትፈልግም ነበርና እንዲወጣ ትነግረዋለች። በሚቀጥለው ቀን ጃንግ በሄደችበት ከኋላዋ ሲከተላት እናያለን። ምክንያቱ ደግሞ ድጋሚ ምንም አይነት ጥቃት እንዳይደርስባት ነበር። ከመሸ በኋላ ጥበቃ የሚሰራበት ቦታ ላይ ትደርስና
ትቆማለች። ጃንግ ሲከተላት እንደዋለና ስራም እንዳቆመች ትነግረውና ልትጠብቀኝ ትችላለህ ወይ ብላ ትጠይቀዋለች። እሱም አዎ ይላታል። ተመልሳም ነገ አብረን ወጣ እንላለን ትለዋለች። ጠዋት ውሻ ይዞላት ይሄዳል። እሷም በጣም ትወደዋለች። ውሻውም ኢዚ የሚል ስም ይሰጡታል። ከዚህ በኋላ የሚወደው በጣም የሚያምር ባህር ዳርቻ ላይ ይዟት ይሄዳል። እዛ ቦታ የህፃናት ማሳደጊያ እንደነበርና በውሃ አደጋ ተጠራርጎ እንደፈረሰ እሱም እዛ ቦታ ላይ እንዳደገ ይነግራታል። ይህንን ሰምታ ሰማይራ ውስጧ ስለተነካ እጁን ይዛ እስከ መጨረሻ ከሱ ጋር እንደምትሆን ቃል ትገባለታለች። ሁለቱም የብቸኝነት ህይወት የነበራቸው ሲሆን በተለይም ደግሞ ሰማይራ አይኗ መልሳ እንዳገኘች ነበር። ከዚህ በኋላ የግድ ብር ማግኘት ስላለበት ሰማይራን ለማስደሰት ወደ ተወው የቦክስ ዓለም ተመልሶ ይገባል። የመጀመሪያ ብቃቱ ለመመለስም ጠንክሮ ይሰራል። የተወሰኑ ጨዋታዎችን አሸንፎ ትናንሽ ጉዳትም ያስተናግዳል። ሰማይራ ሁሌ ቤት ትጠብቀዋለች። ከስራ እንደመጣ አብረው ፊልም ያያሉ፣ ማሳጅ ታደርገዋለች። ወደ ቦክሱ የተመለሰው በድብቅ ስለሆነ በተለይም ፊቱ ጉዳት እንዳይደርስበት ይጠነቀቅ ነበር። ምክንያቱም ሁሌ ቤት ሲደርስ ሰማይራ ፊቱን ነበር የምትዳብሰው። ስለዚህ ካወቀች ትቆጣዋለች፣ ቦክስም ልታስቆመው ትችላለች። እንደዚህ ያለ ብዙ ጊዜ ያልፍና ጃንግ ብዙ ብር ያጠራቅማል። በዚህም ጥሩ ህይወት ያሳልፋሉ። አንድ ቀን ቤተሰብን ላስተዋውቅ ብላ የወላጆቿ መቃብር ይዛው ትሄዳለች። የወላጆቿን ፎቶ እያየች ታናግራቸዋለች። ይህ ጃንግ ይባላል፣ ሲታይ ዱርዬ ሊመስላችሁ ይችላል፣ ግን በጣም ጥሩ ሰው ነው ትላቸዋለች። ከዚህ ቀጥላ ወላጆቿ እንዴት እንደሞቱ ትነግረዋለች። ከወላጆቿ ጋር ከጉዞ ስትመለስ እናያለን። ሰማይራ መኪና እየነዳች ስለነበር ከረጅም ህንጻ የተቃጠለ ሰው ሲወድቅ እያየች ያለች የመኪና አደጋ ይደርስባቸዋል። አባትና እናቷ ወዲያውኑ የሞቱ ሲሆን እሷ ግን በህይወት ብትተርፍም አይኖቿ ይጨልማሉ። ይህ ታሪክ ስትነግረው ጃንግ ወደ ተቃጠለው ሰውዬ በሐሳብ ይመለሳል። ሰውየው ራሱን ለማጥፋት ራሱን ያቃጠለ ሲሆን ጃንግ ሊያድነው ቢሞክርም አልቻለም ነበር። ያኔ መኪና አደጋው ሲደርስም ከላይ ያየ ነበር። በሱ የተነሳ አደጋ ደረሰባት ብሎ ስላሰበ በጣም ይናደዳል። ሰውየውን ብር ለመጠየቅ ባይሄድ ኖሮ ይህ አደጋ አይደርስም ብሎ አሰበ። በዚህ የተነሳ ሰማይራን ለማሳከም ይወስናል። ከዛ ሕክምና ይዟት ይሄዳል። ዶክተሩም አይኖቿ መመለስ እንደሚችሉ ነገር ግን ለኦፐሬሽን $30,000 እንደሚያስከፍለው ይነግረዋል። ጃንግ ኦፐሬሽኑ እንዲደረግ በማዘዝ ብር ለመበደር ይሄዳል። ቅድም የተፎካከረው ቦክሰኛ ጋር በመሄድ ብር እንዲያበድረው ይጠይቀዋል። እሱም ሌላ ሰው ጋር ይዞት ይሄዳል። ሰውየውም $30,000 እና ስልክ ጨምሮ እንደሚሰጠው ቃል ይገባለታል። ነገር ግን ታይላንድ ውስጥ የሚካሄደው ፍልሚያ መፋለም እንዳለበትና የዚህ ሀገር ፖሊስ ከያዙትም ኃላፊነት እንደማይወስዱ ይነግረዋል። ስራው ህገወጥ ስለነበር ህይወቱን ማጣት እንደሚችል ያስረዳዋል። ጃንግ ብሩን ለማግኘት ማንኛውም ነገር ለማድረግ ዝግጁ ነበር። ሁሉም ዶክመንቶቹ በማቃጠል ብር ለጓደኞቹ ሰጥቶ የሆነ ነገር ከሆነ ብሩ ለሰማይራ እንዲሰጧት ይነግራቸዋል። ከዚህ በኋላ ለመጨረሻ ጊዜ ሰማይራን ለማግኘት ሕክምና ይሄዳል። ለተወሰነ ጊዜ ከከተማው እንደሚወጣ ይነግራታል። እሷም አይኖቼ መጀመሪያ እንደተከፈቱ ከሁሉም በፊት አንተን ነው ማየት ምፈልገው ትለዋለች። በተጨማሪም መልክህ ባልወደውስ ትለውና አብረው እየሳቁ ያሉ ዶክተሮቹ ሰማይራን ኦፐሬሽን ለማድረግ ይዘዋት ይሄዳሉ። ሲለያት አይኖቹ በእንባ ይሞላሉ። ሰማይራ ግን ለማየት ጓጉታ ስለነበር በጣም ደስተኛ ነበረች። ከዚህ በኋላ ጃንግ ወደ ታይላንድ ይሄዳል። እዛ የሚደረጉት ፍልሚያዎች በጣም አደገኛ ነበሩ። ብዙ ጉዳት ቢደርስበትም እንደምንም ያሸንፋል። ጃንግን ወደዚህ የላከው ሰውዬ በጣም ይናደዳል። ምክንያቱም ይህ ፍልሚያ እንዲሸነፍ ነበር የነገረው። ሰውየው ብሩ እንዲመልስለት ካልሆነ እንደሚገለው ይነግረዋል። ቆይተን ጃንግ ሰማይራ ወደ ምታከምበት ሆስፒታል ሲደውል እናያለን። አይኖቿ ማየት እንደቻሉም ይነገረዋል። ጃንግ በጣም ደስ ብሎት ሰማይራን ለማግኘት ሊሄድ ሲል መኪና መጥቶ ይገጨዋል። ከመኪና ሁለት ሰዎች ይወርዱና የያዘው ብር ነጥቀው ለመግደል ይሞክራሉ። ድንገት ሌላ መኪና ስለመጣባቸው በወደቀበት ጥለውት ይሄዳሉ። ይህ ያደረገው ደግሞ ተፎካካሪ ቦክሰኛ መሆኑ እናያለን። ሰማይራ አይኖቿ ተመልሰው ማየት ጀምራለች። ጃንግን ለማፈላለግ ፖሊስ ጋር ብትሄድም መፍትሄ ታጣለች። ምክንያቱም የጃንግ ምንም አይነት ዶክመንት የላትም። ሰማይራ ቤቷ በመቀየር ላይ ያለች ጂንግ ከተባለ ሰው የተላከ መልእክት ይደርሳታል። ወደ ተላከላት አድራሻ ትሄዳለች። ቦታውም ሆስፒታል ነበር። ጂንግ በእሳት ሲቃጠል የነበረ እሱ እንደነበርና ያኔ ጃንግ ብር ለመጠየቅ እሱ ጋር እንደመጣና ብር ስላልነበረው ራሱን እንዳቃጠለ ይነግራታል። ይህ ሰምታ ሰማይራ ትደነግጣለች። ሙሉ የሕክምና ወጪውም ጃንግ እንደሸፈነለት ይነግራታል።
ከተወሰነ ጊዜ በኋላ በሕክምና ውስጥ ታካሚዎችን ማሳጅ የማድረግ ስራ እንደጀመረች እናያለን። በስራዋ ቢዚ ብትሆንም ጃንግን ሁሌ ታስበዋለች። ስራዋ እየሰራች እያለች በመሃል አንድ ዝም ያለ ሰው ታያለች። እሱም ሌላ ሳይሆን ጃንግ ነበረ። ፓራላይዝ ሆኖ አልጋ ላይ ተኝቶ እያወቃት ዝም ይላል። እሷ ባታውቀውም እሱ እንዴት ይረሳታል? በህይወቱ መሳቅና ከሰው ጋር መላመድ የጀመረው በእሷ ነበር። ሰማይራ ማሳጅ እያደረገችውም ጭራሽ ልታውቀው አልቻለችም። ጃንግ እያለቀሰ ካፉ ግን አንዲት ቃል ትንፍሽ ሳይል ዝም ይላል። ሰማይራ እንዳትጠራጠር ያደረጋት ደግሞ ዶክመንት ስላልነበረው እዛ ላይ የተጻፈው የሌላ ሰው ስም ነበር። አሁን ቀስ በቀስ ጃንግ እየተሻለው ነው። እግሩም መንቀሳቀስ ጀምሮ ስለነበር መንገድ ላይ እየሄደ ያለ የሰማይራ ውሻ ድንገት እየሮጠ መጥቶ እላይ ላይ ይወጣል። ውሻው ጃንግን ስላወቀው እላይ ላይ ወጥቶ ይስመዋል። በዚህ ጊዜ ሰማይራ እየሮጠች መጣና ውሻውን አንስታ ጃንግን ይቅርታ ትጠይቀዋለች። ሆስፒታል ውስጥ እንደነበረም ታስታውሰዋለች። ጃንግ ምንም ሳይናገር ጥሏት ይሄዳል። ምክንያቱም አንዲት ቃል ካወጣ ሰማይራ ድምጹን ታውቀዋለች። ኢዚ በተደጋጋሚ ቢጮህም ሰማይራ ለምን እየጮህ እንዳለ አልገባትም። ጃንግም ወደ ኋላ ዞር ብሎ ሳይመለከት ቀጥ ብሎ ይሄዳል። ሰማይራ ጓደኛዋ ሱቅ ትሄድና ኢዚ ካሁን በፊት እንደዚህ ጮህ አያውቅም ነበር ትለዋለች። በሁኔታው ተገርማ ያስቀመጠችው ትንሽ ኤሊ ለማየት ስትሄድ ኤሊው በቦታው የለም። ምክንያቱም ጃንግ ይዞት ሄዶ ነበር። ከኤሊው ጋርም የጃዝሚን አትክልት ይዞ እንደሄደ ጓደኛዋ ይነግራታል። ይህ ሁሉ ካየች በኋላ ጃንግ መሆኑ ስለገባት ከኋላው ትሮጣለች። እያለቀሰች ብታፈላልገውም ጃንግ ሳታገኘው ትቀራለች። መንገድ ላይ ተቀምጣም በጣም ታለቅሳለች። ሁለተኛ መጣት ስላልፈለገች ሲጨንቃት በፊት የወሰዳት የባህር ዳርቻ እሱን ለመፈለግ ጉዞ ትጀምራለች። እዛ እንደደረሰች ከሩቅ የቆመ ሰው ትመለከታለች። ከኋላው ሄዳ በተዳከመ ድምጽ ጃንግ ትለዋለች። ጃንግ እንባ ይመጣዋል። ጃንግ እሷ ላይ ሸክም መሆን አልፈለገም ነበር። በሱ የተነሳ ወላጆቿና አይኖቿ ስላጣች ውስጡ ጸጸት ስለነበረው ሊያገኛት አልፈለገም ነበር። ሰማይራ ቀጥላ አይኔ እንዲሻለኝ ስፈልግ የነበረው ለምን እንደሆነ ታውቃለህ ወይ ብላ ትጠይቀዋለች። ጃንግ ዝም ይላል። እሷም ጧትና ማታ አንተን ማየት ስለምፈልግ እኮ ነው፣ ይህንን ብታውቅ ከኔ አትሸሽም ነበር ትለዋለች። በዚህ ጊዜ ሁለቱም ተቃቅፈው ይቅርታ ይጠያየቃሉ። ፊልሙም በዚህ ያበቃል። ይህ ታሪክ ከወደዳችሁት የተሰማችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ ደግሞ እንዳትረሱ። ለጊዜያችሁ ከልብ አመሰግናለሁ።